በኢንሹራንስ አሰራር ሊከፈላችሁ ከሚችለው የካሳ ጥያቄ ውስጥ የተቀናሽ አይነቶቹ የመጀመሪያው ኤክሰስ ነው። ኤክሰስ የሚባለው አደጋ መነሻ የሚባለው ነው። ኤክሰስን እንግዲህ ማስቀረት አይቻልም። ኤክሰስ 3 ዓላማዎች አሉ። አንደኛ የኢንሹራንስ ሽፋን አለን ብላችሁ ግዴለሽ እንዳትሆኑ፣ ለንብረታችሁ ጥንቃቄ እንድታደርጉ ማለት ነው። ምክንያቱም አደጋ በደረሰ ሰዓት ሙሉ የካሳውን መጠን ኢንሹራንስ ካምፓኒው አይከፍላችሁ፣ የተወሰነውን እናንተም እንድትጋሩ የምትደረጉበት ሲስተም ነው። ስለዚህ እናንተም ለደረሰው አደጋ የካሳ መጠን ስለምትጋሩ ጥንቃቄ ታደርጋላችሁ ማለት ነው። ኢንሹራንስ ካምፓኒው ሙሉውን ስለማይከፍላችሁ። ሁለተኛው ደግሞ ለእያንዳንዱ አነስተኛ የካሳ ጥያቄ ኢንሹራንስ ካምፓኒው ጋር እንዳትሄዱ የሚያደርግ ነው። ምክንያቱም ይሄ የአድሚኒስትሬሽን ኤክስፔንሱን ለመቀነስ ሲባል የሚደረግ ነው። ሶስተኛው ደግሞ ለእናንተም የተወሰነ የአረቦን ቅናሽ ያደርግላችኋል። የተወሰነውን የካሳ መጠን ራሳችሁ ስለሆናችሁ የምትሸፍኑት ያንን የምትሸፍኑትን ያህል ፕሪሚየም ደግሞ ተቀናሽ ይደረግላችኋል። ስለዚህ ኤክሰስ በዋናነት እነዚህ 3 ዓላማዎች አሉት። ብዙ ጊዜ ግን ኤክሰስ መኖሩን ሰው የሚያውቀው አደጋ ሲያጋጥመው ነው እንጂ ቀድሞ የኢንሹራንስ ዋስትና በሚገዛበት ጊዜ ኤክሰስ መኖሩን አያውቅም። ሁሉም ነገር በኢንሹራንስ የሚሸፈን ነው የሚመስለው ብዙ ሰው። ስለዚህ ይሄንን እንዳልኳችሁ ነው። ቀጥታ ኢንሹራንስ ካምፓኒው ጋር በራሳችሁ ሄዳችሁ ከሆነ አንደርራይተሮቹ እንዲያስረዷችሁ ማድረግ አለባችሁ። የኤክሰሱ መጠን ምን ያክል እንደሆነ መረዳት ይጠበቅባችኋል። ምክንያቱም እነዚህ ነገሮች አደጋ በሚያጋጥምበት ጊዜ እናንተ የምትሸከሙት ስለሆነ ማለት ነው። በኤጀንት ወይም ደግሞ በብሮከር በኩል ከሆነም ደግሞ የሄዳችሁት እነዚህን ጉዳዮችና ሌሎችንም ጉዳዮች በደንብ እንዲብራራላችሁ መጠየቅ ይጠበቅባችኋል ማለት ነው። የኤክሰስ መጠን እንግዲህ በአብዛኛው የንብረታችሁን 10% ሊሆን ይችላል ወይም ደግሞ 7500 ሊሆን ይችላል። ከሁለቱ ከፍተኛ የሆነውን መጠን ነው እንግዲህ እናንተ እንድትሸከሙት የሚሆነው። ለምሳሌ የመኪናችሁ መጠን 1 ሚሊዮን ቢሆን የ1 ሚሊዮን 10% 100 ሺህ ብር ይሆናል። ስለዚህ 1 ሚሊዮን ዋጋ ያለው ንብረታችሁ ሙሉ ውድመት ከደረሰበት 1 ሚሊዮን ሙሉ ካሳ አይሰጣችሁም። ከ1 ሚሊዮን ውስጥ 100 ሺውን እናንተ ራሳችሁ ሪቴን የምታደርጉት ወይም ደግሞ እናንተ የምትሸከሙት ይሆናል። የተቀረውን ደግሞ 900 ሺውን ኢንሹራንስ ካምፓኒው ይከፍላችኋል ማለት ነው። ይሄ እንግዲህ በሙሉ ውድመት በሚሆንበት ጊዜ ነው። የገጠማችሁ አደጋ ፓርሻል ከሆነ ወይም ደግሞ የተወሰነ ጉዳት ከሆነ የደረሳችሁ ጉዳቱ በደረሰው ልክ ለምሳሌ የጉዳቱ መጠን 100 ሺህ ከሆነ የ100 ሺህ 10% እናንተ የምትሸከሙ ይሆናል። የቀረውን መጠን ደግሞ ኢንሹራንስ ካምፓኒያችሁ ከፍላችኋል ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለባችሁ ለምሳሌ ጉዳቱ 50 ሺህ ብር ቢሆን የ50 ሺህ ብር 10% 5 ሺህ ብር ነው። ከ5 ሺህ እና ከ7500 7500 ይበልጣል። ከሁለቱ ከፍተኛ የሆነ እንደዚህ በሚሆንበት ጊዜ 7500 ብር እንድትከፍሉ ትደረጋላችሁ ማለት ነው። የኤክሰስ መጠን እንግዲህ በውላችሁ ላይ በሚቀመጥበት ጊዜ በፐርሰንትና እንደዚሁም ደግሞ በሙሉ ቁጥር ተደርጎ ነው የሚቀመጥላችሁ ማለት ነው። ለምሳሌ ቀድሜ እንደነገርኳችሁ 10% ወይም ደግሞ 7500 ብር ተደርጎ ሊቀመጥ ይችላል። ከሁለቱ ከፍተኛው የሆነውን መጠን ትሸከሙ ወይም ደግሞ እናንተ እንድትከፍሉ ልትደረጉ ትችላላችሁ። ሌላው ደግሞ የኤክሰስ አይነት በጣም የተለመደው 5% ወይም 5000 ብር ተደርጎ ሊቀመጥ ይችላል በውሉ ላይ። ስለዚህ ከሁለቱ ከፍተኛ የሆነውን መጠን እናንተ የምትሸከሙት ይሆናል ማለት ነው።